ሊቢያዩ ተቀበለን ከተቀበለን በኋላ እሱ ጋር 2 ወር ቆየን 2 ወር ከቆየን በኋላ እዛ ውስጥ ሌላ አገኘናቸው ሌላ ልጆች ማለት ነው ከፍሎ ወደ ጣሊያን ለመሻገር የሚጠብቁትም ማለት ነው እዛ ውስጥ አገኘናቸው ከዛ ውስጥ አንድ የአዲስ አበባ ልጅ ነው የአምባሳደር ልጅ ነው በጣም ነው የሚገርመው እና እሱን አገኘነው እሱ ስናገኝ ከሱ ጋር በቃ እንጫወታለን ማታ እንጫወታለን ምናምን በቃ እንደዚህ ነገር አለ ምናምን ወሬ አለ ምናምን ስናወራ ምናምን እሱ ያጭሳል እህቱ እዚህ ጀርመን ነች አለችው I'm sorry ለዚህ ጉዳይ እና ግን ምንድነው ነው የሆነስ ቀን የተጫወትን ያለ በድንገት የሆነ ሰዓት ላይ አረ ፍሬንዶች በዚህ በኩል በዚህ ከፍሎ ያመኛል ምናምን አለን አረ እባክህ አንተ ስለምታጨስ ነው ምናምን ብለን ቀልድ ነው ተኛል ማለት ነው ስንተኛ ጧት ላይ ስንቀሰቅሰው በዛው ደርቆ ቀረ ደረቀም እንዴ አንተ ተነስኝ እዛው እስር ቤት ውስጥ ማለት እዛው እስር ቤት ውስጥ ሊቢያዩ ከተቀበለው በኋላ ማለት ከዛ በኋላ አንተ ተነስ እንጂ ምንድነው ምናምን ብለን ቀለር ነው ከዛ ሞተ አደረ በጣም አዘና ለቀስን ምናምን በቃ እንትን ብለን ምን ብለን ያው እዛ መጋዛት ተስሎን ምናምን በዛ ከኋላ ቦታ ሊቢያዩ ተደውሎ ተነገረው ብሩን ከፍሎ ምናምን እየጠበቀ ነው ሁሉም ከፍሎ ጨርሶ ምናምን ነገር አለ ከዛ ተከፍሎ ምናምን ጨረሰ ምናምን እንደዚህ ነገር አለ ሞተ ስሞት በቃ ቀበሩ ተባለ ደላለው ተነገረ ቀበሩ ተባለ ኳላ ቆፈርንና ምናምን ይጆ አድርገን እንደማንኛው መሰነሳት ማይሆን በተነስራት በቃ ቆፍርን ቀበር ነው ምናምን ለይቱም ተነገራት በቃ ይሄ ነገር ሆነ ከዛው ነው ጊዜ በኋላ ላይ በቃ ሄዱ ተባለ በቃ ወደ ባህር ጭነት አለ ምናምን አለ ሊቢያዩ መጥቶ ማለት ነው መጥቶስ ነገርን ከዛ በኋላ እሺ ተባልን ምናምን ከዛው ንቀን ተጭነን ወጣን ተቆጥረን ወጣን ግን እንደዛ ነገር ሲኖር አሁን ከመሐላቸው አንድ ሰው ሲጎል ምናምን የመደናገጥ ነገር የለም ተስፋ የመቆረጥ ነገር የለም እንዴት ነው አብሯቸው የነበሩ ሰዎች ላይ ያለው እዛ አብሯቸው ያሉ ሰዎች ላይ መደናገጥ ምናምን አሁን ሁሉ ጊዜ እንደምለው እንደዛ ነገር ተስፋ የሚያስቆርጡ ስለሆነ ተስፋ የመቆረጥ ነገር የለም ተስፋማ ተስፋ አቆርጥም እንጂ ተስፋ ስንተሱ ብዙ ነገሮች አሉ እኮ ሰው ስለሞተ ምናምን ተስፋማ አትቆርጥም እንጂ ስንት ሰው እንትን ብለናል ከሱ በፊት እኮ ያው እሱ በደንብ ስለተግባባን ምናምን ስላየን ነው እንጂ እኮ እኔውን በግሌ እኔና ጓደኛዬ ብቻ ወደ 5 ሰው ቀብረናል ማለት አልገባኝ 5 ሰው ሞቶ በቃ በአደጋ ነው እንደዚህ እንደ ልጁ ታማው ነው አንደኛው ተቀጥቅጦ ነው አቲንግ ስሙ ረስቼዋለሁ ተቀጥቅጦ ነው በጣም እንትን ነው ተቀጥቅጦ አንደኛው ደግሞ በወባ ነው ልክሶ ነው እንደዛ ነው ሞቶ ሌላው ደግሞ እንደዚህ ታሞ ነው ሌላው ልብ ምናምን እንደዚህ አንደኛው ግን በእነሱ ችግር ነው በደላሎቹ ተቀጥቅጦም ብሉትን ብሉ ከዛ በኋላ ከንትን ጋር ከተቀጥቅጦ ከያሱ ከገነ ጠርዝ ያገኘዋል ምን ያርጋል ጠርዝ ሲወረውረው ጠርዝ ያገኘዋል ከዛ ደም ወደ ውስጥ ደም መሰለኝ ሞተ ቀበርን ታይዘን በማካበል አሻራ ውስጥ ነው ብለን ጭነው ምን ቀብረው ከዛ ምንም ተስፋ በቃ የራስ ጭራሽ እኔ በህይወቴ ሰው ስሞት እኔ አይቻላቅ ከዛ አንዱ ለሰው ስሞት ነው ሲስሞት ማጠገብ ሰው ስሞት ምናምን ስታይ ተለምዳለ በቃ ምንም ሁሉም ነገር ይለመዳል ከዛ ለመር ነው ምናምን በቃ ሞት ምንም አይነት በቃ ጥይት ምናምን በፊት እኔ ክላሽ እንዴት እንደተቆ አላቀም ከዛ ነው የምታየው ያገር ነው በቃ ግለሰብ ታንክ አለው ብራዘር ግለሰብ ታንክ አለው አንተ ታንክ የምታውቀው በመንግስት ደረጃ ነው ግለሰብ ታንክ አለው የኔ ጻር ልጅ ታንክ ምናምን እየነዳ ይመጣል ልክ እንደ ታክሲ ነው ሊባል ውስጥ ነው ታንክ መንግስት አልባ ሀገር ማለት ትችላለህ አሸባሪዎቹ ሙሉ በደጋር ነው የሰው ልጅ እንደ ባህርነት ነው የሚሸጠው ትሸጣል በነገራችን ለዚህ ላይ ይሄን ነገር የሚያደርጉት ዜጎቹ ሊቢያኖቹ አይደለም ይሄን ታውቃለህ ራሱ አበሻው ነው ስደተኛው ራሱ ነው እንደዚህ ነገር የሚያደርገው እንዴት ማለት ስደተኛው ነው በቃ ከነሱ የታውቃለህ አሁን ለምሳሌ አንድ ሊቢያዊ አንደኛው እዛ ጋር ስደተኞች አንድ ሆኖ ተነስቶ ምናምን ብትለው ምንም አመጣም ያልከው ነው የምከፍለው
ገብቷል። ብርን መጨመር ምን የሚጨምረው ራሱ ስደተኛ ነው መጣል ከዛ ጋር ትላለው ከነሱ ጋር አንድ ላይ ሆነና ብሩን የበለጠው ነው ዜጋው ላይ በቃ እንደዚህ ከነሱ ጋር በቃ የሆነ ሻንግና እንሰራና አንዱ ነው እኛም ብር እንደዚህ የሚያደርጉት አበሻውንም አብዛኛው ያን ነገር ነው ችሎ የተወሰኑ የደላሎች ስም የለም በአሁን ላይ ምናልባት የማህበረሰብን እዛ ቦታ ላይ ያሰቃዩ ያሉ እኔም ማውቀው በትክክል ክዳኔ ቅድም የነገርኩህ የመጀመሪያ ደላላ ሁለተኛው የመጀመሪያ ደላላ ተቀበለ $1500 አስከፈለ ክዳኔ የሚባለው ደላላ እሱ አሁን የሆነ ጊዜ ላይ መቼ ነው መሰለኝ ቆይቷል ወደ 2000 አካባቢ ወደ 2000 በኢትዮጵያ 11 12 ይሁን አዲስ አበባ ውስጥ ተይዟል ተብሎ ነበር በመንግስት ደረጃ ተደርጎ ምናምን ተይዟል የሚባል ሰምቼ ነው። ለዚህም ነው እኔ እውነቱን ለማውራት ስምም ጠይቅ ያለሁት እኔ እሱን ነው የማውቀው ምክንያቱም ማውቀው ሌላ ደላላ የለም እኔ እሱን ነው የማውቀው እሱንም ያው በወሬ ነው የምሰማው የተሻገሩ ልጆች ያው ስልክ ሲደውሉ እንትና አሪፍ ነው የሚሉ ገብቷል የደላላ አሪፍ የለም ገንዘብ ካልከፈልኩ ወንድም እዚህ ይደፋል እዛጋ ገብቷል ገንዘብ ነው ገንዘብ ነው አሪፍ እዛ ጋር እንጂ ይደላል አሪፍ የለም ብራዘር እስቲ በነበረ የመጨረሻ ቆይታ ከባህር መልስ በኋላ የቆየባት እንደዚህ ገጠመኞች እንደዚህ በጣም ማለትም አስከፊ ነበሩ ብትላቸው ገጠመኞችን አንድ ሁለቱን ንገረንና እስቲ ወደ ሁለተኛው ዙር ወደ ባህር ጉዞ እንሄዳለን አስከፊው ነገር የገጠመን ነገር ምን እንደሆነ ታውቃለህ ከዛ ጓደኛችን ከሞተ በኋላ አብዛኛው ሰው ለየብቻው ነው በቃ እንትን እንደደረገ ተባለ ምናምን ከዛ የሆነ ቤት እዛ ውስጥ ምግብ በቃ የሆነ ምግብ አድማ ምናምን ተደረገብን እኛ ሳይሆን ሰዎቹ በቃ ምግብ አመጡን በፊት አንዳንድ መኮረና ነው ያመጡ ነበር ምናምን አስከፊ የሆነ ነገር ከዛ የሆነ ቀን ከኛ መሃል ውስጥ ሊቢያዊው መጣና ስንት ነው ማለት ሐሙስ እዛ ሀገር ላይ ለምን እንደሆነ አላውቅም እዛ ጋር ሐሙስ ሁሌ ርችት ይተኮሳል በጣም ብዙ ሊቢያኖች ርችት ይተኮሳሉ ሐሙስ ማታ ሁሌ ከዛ የሆነ ቀን ከለታት አንድ ቀን ሐሙስ ይመጣሉ ሊቢያኖቹ መጥቶ ወደ 1-5 ሴቶቹ ምናምን መርጦት ይወስዳሉ ምናምን ይመርጣሉ ወጣት የሆኑትን ምናምን መርጦ ምናምን ባለትዳርቱን ምንቱን የሚያውቁት ታሪክ የለም በቃ ወስዶ መርጧት ነው የሚወስዷት ከዛ የሆነ ቀን ይወስዳቸዋል ምናምን ከዛ ሰዎቹ ማለት በቃ ወደ ቦታ ይወስዷቸው ቢያንስ ወይ አሳድሯት ከ2 ቀን ከ3 ቀን በኋላ ነው የሚያመጣቸው ከዛ የሆነ ቀን ተደጋጋሚ ይሄ ነገር የሆነው ሊቢያው ጋር ከደረስን በኋላ ሁለተኛ ከታሰርን በኋላ ከስረኛ ጮንጋራን ባደላላ ከያዘን በኋላ እንደዛ ተደረገ እንደዛ ነበር የሚደረገው ከሳምንት በኋላ መጣልን አንዳንዶቹ ምንም አይመስላቸውም ሌላው ደግሞ ያለቀሱ ነው የሚመጡት ምናምን በቃ ይሄ ነገር እየደፈሯቸው ነው ማለት ነው በቃ ምናምን ብለን እነዚህ ልጆች አሁን ገንዘብም ከፍሎ ተደፍሮም ምናምን ምንድነው ነገሩን ብለ ሁላችንም መነጋገር ጀመር በቃ መነጋገር ጀመርን ምክንያቱም ይሄ ሰውዬ እንትን ማንንም እኛንን አለ ነው እየታጠቀ ነው መጣው ከታጠቁቹ ጋር ነው መጣው ምናምን በሱን በመሳሪያ ነው ያሳለና መነጋገር ጀመርን እስከመቼ ነው እህቶቻችን እየመጣ በፈለገ ሰዎችን እኛ እያለ እየመረጠ ያንዳንዱን ይዟት የሚሄደው ለምን ነው ሃይማኖታቸው ምናምን ብሎ መነጋገር ጀመር ከዛ መነጋገር ስንጀምር አንዱ ምን ይላል እንትን ነው ምን እንደሆነ አናውቅም እንዴት ነው እኔ እኮ ለዓላማው ነው የመጣሁት እኔ ከነሱ ጋር እንትን ብዬ ምንም ማድረግ ስለማልፈልግ እኔ እንደዚህ ነገር ውስጥ አልሳተፍም ምናምን ይላል ከዛ ስንለው አንተ ትደግፋለህ እህትህ ብትሆንስ እንደዚህ ትላለህ ማለት በመለው ስንጨቃጨቅ ይመጣል እንትን ነው ደላላው ማለት ሊቢያዊ ከታጠቂዎቹ ጋር ይመጣል ከዛ በኋላ ምንድነው ጭቅጭቁ ምናምን ባላል እኛ ያፋጠነው ልጅ መጥቶ ይናገራል እንደዚህ ለምንድነው ሴት እሱ አረብኛ ይችላል ልጁ እና በአረብኛ ነው ነገራቸው ይሄን ነገር ለምንድነው እንደዚህ የምትሉት እኔ ተንቃወም ምናምን እያሉ ነበርና ሴቶቹ ለምን ይዟቸው የሚሉት ምናምን ተባለ ማን ነው እንደዚህ አለ እንደዚህ እሱን ይዞት ወጡ እኛን ገብቶ ይት እንዳመጣቸው አናውቅም ጨብን የለበሱትን አምጥቶ እያንዳንዱ ሴት የለ ልጅ የለ እርጉዝ አለች በመሃላችን እያስተኙ በካርቱሽ ግርፍ ያደርጉናል ምግብ ተከለከለ ምናምን
ከዛ ሆነ ሳል ላይ ከመቀጠቅጡን ውስጥ ሆነ ቀን በቃ ከዛ እኔና ጓደኛዬ እንደነገርኩ ነው ስማርት ነው እየተገረፈ እያለ ቀስቴ ገብቶ ስልኩን በላው የእውነት ቀበጃ ሞት አይፈራም በጭራሽ በቃ ምንም ቀልበል እንዳና ነው እንደነገርኩ ነው በቃ ሞት አይቀርም ተባለ ከዛ እኔ ያሾፋሉ ምናምን ተባለ ስልኳቸው በላው ከዛ በኋላ ስልኩን ፖሸር ነው እዛው አንዳንድ ሰው ብር ያለው ሰው ይኖራል በመሃላችን ከአውሮፓ ወንድም እህት ምናምን ቤተሰብ ያለው ሰው ብር ላክለታል እና ስልክ የሌለው ሰው ሲኖር ፖሽሯል ቢያንስ እዛ 50 ዲናር ካገኘ በቃ አንተ ስልኩ ከዛ በላይ ነው ግን እኛ 50 ዲናር ምናምን አሁን እያልከኝ ያለው ወደ ሊቢያ ባህር ላይ የሚያሻግረውን ደላላ ሊገርፋቸው አውጣቸው እየተገረፈ ስልኩን አወጣበት ነው ገራፊ አመጣ ደላላ ራሱ አይደለም ይገርፋል እሱ ገራፊዎቹን አምጥቷቸው የገራፊውን ስልክ ነው የወሰደበት የገራፊውን ስልክ በላው ቀስቴ ነው ጠፋብኝ ብሎ ተመልሶ አልመጣም በእኛ እንደማንወስድ ያውቃል ምክንያቱም እዛ ጋር እየተገረፍን ነው እኛ እንደማናረግ ያውቃሉ ገብቷል የሚገርም ታሪክ ከዛ በኋላ ስልኩን ፖሽሮ ምናምን እኔ ራሴ ያው እኔ እንዲህናሪ ዳፈራል ብዬ አላመንኩም ገብቷል ኑሮ መሮታል በዛ ሰዓት በቃ ማንንም ሰው ነው ራብም አለ ገብቷል በጣም ነው ራብ ምንም ነገር ሰው በነገራችን ላይ ሰው ልጅ ስርበው ምንም ነገር ያደርጋል ምንም ነገር ማለት ነው ከዛ በላ ነው ስልኩን 50 ዲናር ፖሽሮ ነው እዛው ከዛ በኋላ ዳቦ እንገዛለን አለ ሱቅ ከዛ ሊቢያኖቹ ናቸው የሚሸጡት ቢያንስ በአንድ ዲናር ምናምን ወደ 4 ዳቦ ምናምን ትገዛለህ ለሁሉም ሰው ቢያንስ በጣም 20 ዲናር ምናምን አገር ዳቦ ገዝታ አንዳንድ ማለት ነፃ ናችሁ ትንቀሳቀሳላችሁ ከተማው ላይ ማለት ነው ከተማ ያለ እዛ ግቢ ውስጥ አለ የተሸጣል ዳቦ ይሸጣል ግቢ ውስጥ ዳቦ ይሸጣል ቢያንስ 4 ነው የሚሸጠው በአንድ ዲናር ውጪ ላይ እኮ እሱ በአንድ 20 ነው የሚገዛው ዋው ገብቷል እዛ ውስጥ እያተረፈው ነው የሚሸጠው ማለት ነው ከዛኛ ባይ ምናምን ገዛ አረዳው ምናምን መሸጠው ገዛ ለአንዳንዳቸው ሰጠን ከዛ በኋላ ውሃ አለ ስኳር አለ ውሃና ስኳር አድርገንበት ልክ እንደ ሻይ እየነከርክ ነው የምትበለው ገባ እንደዛ አደረን ያን ቀን እንደዛ አደረጋትን ያንን ራብ አስታገሰም ማለት ነው ጓደኛዬ በቃ እንደዛ አድርገው ማለት በጣም ያልተገመተ ነገር ያደረገ በጣም ደስተሱን አለፍ እንዴትም ብለን በቃ ምንም መቀጥቀጡ በቃ እነሱ ሰለቻቸው እኛ ለመርን በቃ ሲመጡ እቀዱላ ነው ከዛ መሃል ላይ በቃ በጣም ብዙ ሰው ደከመ ሴቶቹ ምናምን በቃ ደከማቸው በቃ ምንም በቃ መረረን ወንድነታችን ነው የተፈተነው በጣም ማለት ነው ገብቷል ምንም በቃ እዛ ጋር በቃ ሀገር ላይ ሆኖ እኮ ምን እንኳን ልመታ እንዲጫ እንዳይን ቀና ብሎ አይደል ገብቷል ከዛ በቃ ምንም ወንድ ልጅ ደግሞ ማደርገውን ነገር ሲያጣ ያው እንባው ነው መጣው ማልቀስ ነው እቲ ማለት ነው ምናምን አለፈ ቀን ከዛ በኋላ ሆነ ሳል ላይ ተጫኖ ተባለ በቃ ያደረግኩት ተጫኖ ተባለ እሺ ተባለ ከዛ በኋላ ቁጥሩን ወጣ ስንወጣ በጣም ብዙ ሰው ነው የመጣው ብዙ መርከብ ተዘጋጅቷል ከዛ እየተቆጠረ ምናምን ይጫናል ከዛ መርከቡ ሞላ እኛ ጋር ስለሽ ሞላ ተባለ አሁንም እንጨቱ ነው 1000 ሰው ነው የሚጫነው ከስርና ከላይ ማሽ ከዛ በኋላ ሞላ ወይኔ አለ በቃ እሺ ተደረገ ምናምን ከዛ በኋላ እኔና ጓደኛዬ በቃ ዘለን እንግባ ምናምን ተባለ ከዛ ፖሊሶቹ እንደዚህ እንትን የታጠቁ ሰዎች እንትን አሉት ዘጉት ማለት ነው እጃቸውን ታይዞ ዘጉ ማንንም ሰው ዘሎ እንዳይገባ ተብሎ እሺ ተባለ በሁለተኛው መጣ ሁለተኛው ሴቶቹን ጭኖ ከዛ በቀጣይ ልጅ ያሉት ምናምን ጭናና እርጉዝ ሆኑት ምናምን ከላይ ነው የሚያደርጉ እርጉዝ ልጅ ያዙትን ከላይ ያደርጋሉ ወንዶቹን ከስር ነው የሚያደርጓቸው ከስር ሙቀቱ ሃርድ ነው ሞተር አለ ምን አለ ከዛ ሆነ ሳለ እሱም ሞላ ከዚህ እየነጋ ነው እንግዲህ በነገራችን ለሊት ነው እየነጋ ስለሆነ ከዚህ በኋላ ጭነት የለም ይሄ መርከብ ከወጣ ጭነት የለም ተባለ ከዛ በኋላ በቃ እየተወራ ሞላ በቃ እሱ እኛ ሳንጫናው ነው ወይኔ አሁን ወደዛ ዱላ ለነመለስ ነው ብለን ያካርቱሽ ከተመለስ በቃ ያካርቱሽ አሁንም አይቀርልንም ከዛ በኋላ በቃ አሁንም ይያል ሞላ 1000 ሰው ጫና አሁን ወጣ ወደ 2000 ሰው ተጨማሪ ሁለት መርከብ
ከዛ ሶስተኛ መጣ ድነጋ አይጫንም በቃ ተብለን እንመለስ መጣ ከዛ ጭኖ ናስ ይሄኛው በጣም ያገር ሰው ነው የመጣ እንግዲህ በስለዚህ ረጅም ጊዜ አልተጫነም ሰው ያውላ የሚጫነው ግን ኢትዮጵያና ኤርትራዊ ነው ወይስ ሌላም ዜጋ ብዙ ሱዳን ያለ ኤርትራዊ ያለ ኢትዮጵያ ያለ ሶማሊያ ያለ አንዳንድ ነጮችም አሉ የት ሀገር እንደሆነ አናውቅም ብቻ አሉ አረቦችም አናውቅም የት ሀገር እንደሆነ እንደዛ ይጫናል ከዛ መጨረሻ ላይ በቃ ተነጋገርን እኔና ጓደኛዬ ይሄ በጭራሽ ሊያመልጠን አይገባም አንተ በዛ በኩል ሁን እኔ በዚህ በኩል ተባብለን ተነጋገርን ምልክት እሰጣለሁ ምልክት በሰጠው ሰዓት ትሄዳለህ ካልሰጠው ምንም ነገር እንዳታረግ አለኝ ከዛ ሆነ ምልክት ሰጠኝ በላያ አለኝ በቃ ስሜን ጠራኝ ከዛ ዛፖቹ እንደዚህ በትሬነሱ ሰንጥቆ ገባ እኔም ገባው እሱ ከታች ሞተር ስር ገባ እኔ ሆነች ትልቅ ሴትዮ አለች ቀምሷ ዘገባው በጣም ጩጬ ነበርኩ ያኔ በጣም ድቅቅ ብዬ ማለት ነው ህፃን ልጅ በቃ እንዲህ ነው ገባው ሴትዮ አሰር መጡ ዛቦቹ ምናምን መሳት ሞተሩ በቃ እንዳይነሳ ተባለ ገባን ምናምን ፈተሸ ከየትም አይገኝም ማንም በቃ አላገኘንም ሴትዮዋ እግዚአብሔር ይስጣት ሸፍ በቃ እዛ ስር ከተተች ምን ይጨም ድዳርጋ ማዘች ኢትዮጵያ ናት አይደለችም ሌላ ዜጋ ነች ኤርትራዊትም አይደለችም ከዛ በኋላ ሆነ ሳለ መርከቡ ተነሳ ደስ አለኝ በጣም ከመገርም ነገር ከኛ በፊት እኛ ልንዘልበት የነበረው ሁለት መርከቦች ወጥቷል ነበር አንደኛው የወጣ አለፈው እኛ ልንዘል እንግባ ተብለን ከተነው ከዛ በኋላ አይ በቃ ይለፈ ምናምን ብለን ያልነው አይደል ይየርን ያለኛ አለፈና ያኛው መርከብ ተገለበጠ 1000 ሰው ትዝም ብሎ ከሆነ 2016 አካባቢ ኦክቶበር 1000 ሰው የተገለበጠ ጊዜ ይሰማል እንደዚህ ዜናዎች ያኔ እኛ እሱ መርከብ ላይ ዘለን ልንገባ ነበር ሞላ ተብሎ የሚቀርነው ስለዚህ 1000 ሰዎች የተረፉ አሉ ሙሉ አልተረፉም በቃ ግን አብዛኛው በቃ ሆነ ከ100% 90 አሉ አልቋል ከዛኛ አለፍ ዘለን ገባ ምናምን በቃ እሱና እኛ መርከብ እነዛ ስንሄድ ይያለ ያ ተገልብጣል እኛ አንድ ሰዓት እንድር የሆነ መርከብ እንግሊዝ ይሁን የሚናገር መርከብ ምን ያክል ከተጓዛችሁ በኋላ አንድ ሰዓት ጂፒኤስ ይሰጣ በጂፒኤስ ነው የምትሄደው ከዛ አንድ ሰዓት ምናምን እንደተጓዝን በኋላ ነጩ ትልቁ መርከብ ታገኘን እርዳታ ምናምን ከባ እርዳታኛ መከበሩ አገኘን መርከቡ መጥቶ ተቀበለን ማለት ነው ከአንድ ሰዓት ጉዞ በኋላ ዝንተና ስደተኞቹ እንቀበል መርከብ የምንከረው እንደሆነ አላውቅም ግን የእንግሊዝ መርከብ ባንዲራ አለ ነው ላይ እንግሊዝ ባንዲራ እንግዲህ ለአድማጭ ለተመልካች ልልምችለው በጣም እድለኞች ናቸው እንደዚህ አይነት ታሪኮችን ብዙ እንሰማለን እኔ በጣም የብዙዎችን ታሪክ ሰምቻለሁ አንዳንዶቹ 2 ቀን 3 ቀን ባህሩ ላይ ይቀመጣሉ ሰው ሳያገኙ እውነት ነው ማዕበል ይዟቸው አንዳንዴ የት እንደሚሄድ አይታወቅም ይዟቸው ይሄዳል ሰው እስኪያገኙ እንደዚህ አዳኝ እስኪመጣ ድረስ ምክንያቱም ሹፌር የለም ሹፌር እዛው ራሱ ተጫኝ ነው ሹፌር እና ልምድ የሌለው ሹፌር ልምድ የሌለው ጂፒኤስ አንባቢ ይዞ ወዴት እንደሚሄድ አታውቅም ከሳተ ነው እና ምን መሰለህ በዚህ አጋጣሚ ምን እናላለሁ መሰለህ እኛ እንደድለኞች ሆነን ነው አብዛኛው ሰው ምነግርህ ነገር አብዛኛው ሰው ብር የምከፍለው ወይ ቤቱን አስይዞ ነው ቤተሰቦቹ ልጁን ለማዳን ስል ማለት ነው ወይ ያለውን ንብረቱን ሽጦ የጨረሰ ማለት ገብቷል ጨርሶ በቃ እንዳለ ሽጦ ጨርሶ ምናምን ይከፈላል ከፍሎም ደግሞ ልጁም ሊሻገርም ይችላል ላይሻገርም ይችላል ቤተሰቡ ወይ ገንዘባቸው አልሆኑ ወይ ለንብረታቸው አልሆኑ ወይ ለልጃቸው አልሆኑ ነገ አልፎለት ያሳልፍልናል ተብለው ብሎ ንብረታቸው እንዳለ ምጥጥ አድርጎ ያጨረሱ ቤተሰብ አለ በርቅ ማጣቸውም አሉ እንደዛ ወይ ለልጃቸው ወይ ለገንዘባቸው አሉ ለንብረታቸው አልሆኑ አሉ እንደዛ ነገሮችም አለ እኛ ግን እንደ እግዚአብሔር ፍቃድና እግዚአብሔር ቸርነት ነው ከአንድም ከሁለት ሞት ነው የተረፍነው እኛ በፊት ነግሬያለሁ ሻንጣችን ጭኔ መኪናው ለታችን ሰዓት ሞላ ተብለን ተመለስን ድጋሚ ደግሞ መርከብ ሁለቴም ከአንድም ሁለቴም ሞላ ተብለን ዘለልን ገባ እንኳን ወስነን በቃ እግዚአብሔር አምላክ ደግሞ አይ ረፉ ስለን ቀረን ማለት ነው ሶስተኛ ላይ ግን ግጥድ ሰው በቃ ግዴታ መግባት ስላለብን ፈጣሪ ፈቀደን ዘለን ገባን ከታጠቀ ህል ማለት ታጥቋል ታቃል የታጠቀ ሰው ነው ታደር ታጥቆ ነው እንደዚህ እጅ ለእጅ ታይዞ ማንም ሰው እንዳይዘል ተደርጎ ማለት ነው ከዛ ነው በትነን የገባነውኛ 3 ቀን 4 ቀን 5 ቀን 6 ቀን 7 ቀን 8 ቀን 9 ቀን 10 ቀን 11 ቀን 12 ቀን 13 ቀን 14 ቀን 15 ቀን 16 ቀን 17 ቀን 18 ቀን 19 ቀን 20 ቀን 21 ቀን 22 ቀን 23 ቀን 24 ቀን 25 ቀን 26 ቀን 27 ቀን 28 ቀን 29 ቀን 30 ቀን 31 ቀን 32 ቀን 33 ቀን 34 ቀን 35 ቀን 36 ቀን 37 ቀን 38 ቀን 39 ቀን 40 ቀን 41 ቀን 42 ቀን 43 ቀን 44 ቀን 45 ቀን 46 ቀን 47 ቀን 48 ቀን 49 ቀን 50 ቀን 51 ቀን 52 ቀን 53 ቀን 54 ቀን 55 ቀን 56 ቀን 57 ቀን 58 ቀን 59 ቀን 60 ቀን 61 ቀን 62 ቀን 63 ቀን 64 ቀን 65 ቀን 66 ቀን 67 ቀን 68 ቀን 69 ቀን 70 ቀን 71 ቀን 72
እሺ ከዛስ ከእንግሊዝ መርከብ ጋር ተገናኛችሁ? ምን ተፈጠረ? ጫኑ እንደ ጫኑ ሁላችንም አወጡና ጭኖን ከዛ በኋላ ከጫኑ በኋላ መርከቧን እዛው በእንትን አቃጠሏት። በእሳት አቃጥሎኛል። ወሰዱ ቢያንስ ከአንድ 3 ቀን በኋላ ወደ ጣሊያን ሲሲሊያ ነው የምትባል ጧት ላይ ወሰዱን። ሲሲሊያ ገባን። ከዛ እንደገባን እንትን ነው መረመሩት። ምንድነው እዛ ሰዓት ኢቦላ ነው ምናምን መሰለኝ። እዚህ መረመሩን እካክ ተበላል። እንደዚህ ምግብ አለ እካኩን ዞ ይቀባዋል። ከዛ ሆነ ሆስፒታል ወስዶ ሆስፒታል ወስዶ በጣም የታመመ ሆስፒታል ወስዶታል። አልታመሙን ደግሞ ካምፕ ያስገቡታል ምናምን እንደዛው ነገር ይደረግ ነበር ያኔ ማለት ነው እዛ ኢታሊ ላይ። ከዛ ሁሉ ስቃይና መከራ በኋላ ለመጀመሪያ ጊዜ እንግዲህ የአውሮፕላን መሪ ስትረቅ ምን ተሰማ? እውነት ለመናገር እኔ የተሰማኝ ነገር ገብቷል። በቃ እኔ መርከቡ ሳገኘው ነው ፈጣሪን ያመሰገንኩት። ምክንያቱም እሱ መርከቡ እኮ ውሃ ላይ ነው አለው ውሃ ላይ ነው። ነገር ግን ህጋዊ በምለው ነው ያመሰገንኩት እንጂ እሱ መርከብ ውሃ ላይ ነው፣ እኛ መርከብ ውሃ ላይ ነው። ግን ቢያንስ ህይወት የመተረፍ ዕድሏ ሰፊ እንደሆነ ሰፍ በቃ ሆነ ከ100% ቢያንስ 99% አሪፍ ነው ብዬ ስላሰብኩት አመሰገንኩ። ተመስገን ነው አልኩት። ከዛ ከመርከቡ ወርጄ መቼ ለቤተሰቦቼ ደውዬ ደረስኩ ገባሁ። በቃ ያለብኩበት ቦታ ደረስኩ ለማለት ተቻኩዬ ነበር። ከዛ በኋላ ተቻኩዬ ምናምን እንትን እያልን ከዛ ሲሲሊያ ጠዋት እንደገባን ያየነው ነገር ሌላ ነው። ምን ወቅት ላይ ነበር የመጣ? እኔ ጊዜው መሰለ ክረምት ነው። ክረምት ነው። እኔ አይ ቲንክ ኦክቶበር 10ኛው ጊዜው ኳስ ነበር። የአውሮፓ ዋንጫ እንደ ፖርቹጋል ነች ያን ጊዜ ዋንጫ ይበላችሁ። ኦኬ ትዝ ይለኛል። ፈረንሳይ ከፖርቹጋል የተጫወተች ጊዜ 2016 ጨርሻ። እሺ ከዛ በኋላ እንደገባ እኔ ዩሮፕ ገባው አይደል ምን ግን ነጭ ሰው ሲሄድ ነው የማያው። ከዛ በኋላ ነው ያስገቡን ቦታ ዝም ብሎ ነው እና ከዛ በኋላ እኔ ዩሮፕ እንደገባ ነው ገብቷል። እንደገባ በቃ ሁሉም ወረቀትም ምንም ሁሉም ነገር ኦኬ በቃ አልጋ ባልጋ ይሆናል ብዬ ነበር ያሰብኩት። ወሰዱኝ የሆነ ድንኳን ምናምን ነገር የሆነ ድንኳን ነገር አለ እዛው ስከተቱን ህክምና ምናምን ሰጡ። እንደዚህ እካኪ ምናምን አካኪ ነው እካክ ምናምን የተደረገ ነገር ጠራረጉ ምናምን የሆነ ልብስ የተለበሰ ልብስ ይሰጧል። ከዛ በኋላ ሆነ 4 6 5 አድርጎ ነው ቤት ውስጥ በቃ ጭቅ አድርጓል። ከዛ በኋላ ተጠብቃለህ ምንም ተጠብቃ ኢንተርቪው ያደርጓል። ወደ ምትፈልጉ ሀገር ትሞላለህ። ከዩሮፕ ውስጥ ትሞላለህ ሀገር ትሞላለህ። የት ሀገር ነው በቃ ምትፈልገው ተባባል። ከዛ በኋላ እኔና ጓደኛዬ እንግሊዝ ብለን ሞላን። ምክንያቱም እኛ ከዛም እንግሊዝ ብለን ነው ከዛ እንግሊዝ ቤት ትፈልጉ ነበር። ኦኬ እንግሊዝ ብለን ሞላን። ለምን እንግሊዝ አናቀመኛ በምን እንዳለ እንግሊዝም ምን እንደሆነ ጣሊያንም ፈረንሳይም ጀርመን ምን እንዳለ አናቀም። ግን ስም ገብቷል ስለሚወራ ስለሚወራ በወሬ ማለት ነው። ከዛ ሞላን። ያሰሙ ነገር ሳይሆን በቃ ከዛ በኋላ ሆነ ሳላይ በሳምንት ቢያንስ 5 ብር ምናምን ይሰጡ 5 ዩሮ ምናምን ይሰጡናል። ከዛ 5 ዩሮ ወሰድና ተካከመ እሱ 5 ነው። ከዛ ቢያንስ 1 ወር እዛ ተቀመጥን የሆነ ካምፕስ ተቀምጠን ወደ 40 ምናምን ብር ይዘናል። ከዛ በኋላ ወደ ሚላኖ በትሬን ሄድን። ትኬት እንዴት አወቃችሁ? በቃ አለ የኖሩ ሰው አባቶች ኢንፎርሜሽን ትቀባበላለህ። ኢንፎርሜሽን አለ ምናምን የቆዩ ስደተኞች ይመጣሉ እንደ ትራንስሌት ማለት ነው። አሁን ለተርጁማን የሚመጡ ሰዎች አሉ። እነሱ ስጠይቃቸው ትጠይቃለህ። የሀገር ደም ስታይቆ አንዳንድ ነገር የሆነ የቸገረ ነገር ትጠይቃቸዋለህ። ትክክል። ከዛ ይነግሩሃል። አብዛኛው እዛ ያለው እንትን ይነግሩሃል። ሚላኖ ሂዱ እዛ ብዙ አበሻ አለ ምናምን ይሉናል። እዛ ትሄዳለህ። ከዛ እዛ ገባን። ከዛ ሚላኖ ስንደርስ የሆነ አዲስ አበባ ሆቴል የሚባል አለ ሚላኖ ላይ። አዲስ አበባ ሬስቶራንት ማለት አውቀዋለሁ። እዛ ሄድን። እዛ ስንሄድ እዛው ምግብ ምናምን ሰጡ። እንጀራ በጣም ናፍቆን ነበር። በዛ አጋጣሚ አዲስ አበባ ሬስቶራንት የአባቴ ያክስቱ ልጅ ቤት ነው። ዋው ቤተሰንገት ምግብ ሆነና እዛ ገባን። ከዛ እዛ ልብስ ምናምን ተደረገና ከዛ በኋላ በትሬን ድጋሚ ወደ ኢንተር ሚላን መጣን። ከዛ ኢንተር ሚላን ላይ እኔና ጓደኛዬ ተጠፋፋ። እሱ ወደ ጀርመን የሚሄድ ትሬን ውስጥ ገባ፣ እኔ ወደ ፈረንሳይ የሚሄድ ትሬን ውስጥ ገባው። ተጠፋፋን።
እሱ ጀርመን ገባ፣ እኔ ፈረንሳይ ገባው። ከዛ በኋላ የት ነው የተጠፋፋችሁት ማለት ነው? ኢታሊ ላይ ተጠፋፋን። በቃ እንዴት ልጠፋፉ ቻላችሁ? እሱ ፕሌን እንትን ትሬን አለ እና ቆም ትሬን የት ሁሉም አንድ መስመር መሄድ ነው መስለን። አንድ ላይ አልገባችሁም? አንድ ላይ ነው አይደለም የገባ ነው። እሺ አንድ ስቴሽኑ ግን አንድ ላይ ነው የገባ ነው። ከዛ ሆነ ሳለ ግባ ምን ድምጽ እሱ ነገር ያለው ነው ማለት እኔ ግን አልሰማሁም። ገባ እሱ ነው ያልገባው። ከዛ እኔ በሚቀጥለው ገባው። የሚቀጥለው ትሬን በቃ እሱ ጋር ወደ እሱ በሚሄደው ነው የሚሄደው ብዬ ገባው። እኔ ግን ወደ ፈረንሳይ መጣ፣ የሱ ወደ እንትን ሄደ፣ ወደ ጀርመን ሄደ። እሺ ከዛ በኋላ ሆነ ሳለ እኔ አለቀስኩ። ብቻዬን ሆንክ ማለት ነው? ብቻዬን ሆንኩ በቃ። ምክንያቱም በቃ ጓደኛዬ የት ሄደ? ረጅም ጊዜ መንገድ አብረን ተጓዛችሁ፣ ችግር ያ ሁሉ ነገር አብረን አሳልፈን የት ሄደ? ወይኔ ዩሮፕ ገብቶ እዚህ የት ሄደ? ምን ወሰዱ ምናምን ማልቀስ ጀመርኩ ምናምን። የሆነ ሰዓት ላይ በቃ በጣም አዘንኩና ወደ ፈረንሳይ መጣሁ። እኔ ፓሪስ ስመጣ ሌላ ነገር አየሁ። ምን አየ? ፓሪስ ስመጣ ጎዳና ተዳዳሪ መንገድ ላይ የሚተኛ ሰው እንዲህ ይሄ ነገር ምን አይኔ ነው ምናምን። ጉዞ አላለቀም ማለት የት ነኝ ያለሁት? ሰው መጠየቅ ጥቁሩን ባየው ቁጥር እኔ አበሻዬ መሰለኝ ጠይቀዋለሁ። ለካ ሌላ ነገር ነው የሚያወሩት። ከዛ ስጠይቀው እንግሊዘኛ ነው ምናምን። በምታውቀው እንግሊዘኛ ታወራቸዋለህ ፓሪስ ነው ይሏል። እዚህ ነው ለምን እንደዚህ ነው ምናምን ይሏል። ከዛ እኔ እዛ ተኛውና ከዛ በኋላ እኔ ወዴት ጀመርኩ? ጉዞ ያላለቀ ወዴት ተርኩ? ወደ ካሊስ። እሱንስ እንዴት አወቀ? ኢንፎርሜሽን እዛ አሉ ላሻፔ ላይ ብዙ ስደተኛ አለ ላሻፔ ላይ። ለምን እንደዚህ እኛ ወደ እንግሊዝ ነው የምንሄደው ይሏል። እንግሊዝ ምን አለ? እንግሊዝ አሪፍ ነው፣ ቋንቋው አሪፍ ነው፣ ምኑም አሪፍ ነው ብሎ ምናምን አረባካ እና እኔም ሊዳ እንዳውና ታይዘን ግን ጓደኛዬንስ እዛ ቦታ ላይ አገኘዋለሁ ብለህ አልገመትክም? አላሰብክም ነበር? ምክንያቱም የመጀመሪያ አላማችሁ እንግሊዝ መሄድ ስለሆነ መንገድ ላይ ተጠፋፍታችኋል። አንተ ወዴት እንደሄደ አታውቅም። አንተ አጋጣሚ ሆኖ ወደ እንግሊዝ መቃረቢያው ቦታ ላይ እየደረስክ ነው። እሱንስ እዛ ቦታ ምናልባት የሆነ መንገድ ላይ ተጠፋፍተናል፣ እንግሊዝ ስለተቀጣጠራችሁ የመጨረሻ ጉዟቸው እንግሊዝ ስለሆነ እዛ ቦታ ላይ አገኘዋለሁ ብለህ አስበህ ነበር? በደንብ በሚገባ በቃ ካሊስ ማለት የእንግሊዝ ቦርደር ነች። እዛ ቦታ ሁሉም ስደተኛ ወደ እንግሊዝ ስለሚሄድ እዛ ነው የሚገኘው ተባብለን እብም እዛ ላሻፕ ያገኘኋቸው ሰዎች ከጠፋብህ እዛ ካሊስ ታገኘዋለህ፣ ምንም አታስብ፣ አትዘን ምናምን ያሉኝ ልጆች አሉ። ከዛ እንዳሉኝም በቃ ተስፋ አደረኩ ማለት ነው። እዛ ታገኛለህ ስለሆነ ተስፋ አደረኩና እየሄድኩ አለ። ምክንያቱም በእጄ ስልክ የለም፣ ብር የለኝ፣ ምንም ነገር የለኝ፣ ምንም በቃ ዜሮ። እዚህ ጋር አንድ ጥያቄ ልጠይቅህ። ከካምፕ ወጣችሁ ባቡር መያዝ ጀመራችሁ። የተወሰነ ገንዘብ ነበር እጅ ላይ 5 ብር የሚሰጧችሁ፣ በየሳምንቱ ይሰጡ ነበር። እሷን ይዛችሁ ነበር። የተወሰነ የሆነ ቀን ላይ ያልቃል ያ ብር። ፈረንሳይ መጣ። ፈረንሳይ ስመጣ ፓሪስ ደርስ ሳንቲም ነበረ? ምንም የለኝም፣ ዜሮ። በቃ ምግብ ራሱ ማገኘው አለ ላሻፔ ላይ የሆነ በመኪና እየመጡ የሚሰጡ ምግብ አለ። ማታ ላይ ምናምን ይሰጣሉ። በቃ ነው ይሰጣሉ። ላሻፔ ላይ ብዙ ኢትዮጵያኖች አሉ፣ ነባሪ ነዋሪም ኢትዮጵያኖች ብዙ አሉ። ብዙ ኤርትራኖች አሉ፣ ኢትዮጵያኖች አሉ፣ ሶማሌዎች አሉ፣ ሱዳኖች አሉ። የሌለ ስደተኛ የለም። ወገናዊ እርዳታ ምንም አላገኘህም ነበር? ማለትም ወይ ከኢትዮጵያኖች ወይ ከኤርትራኖች? አዎ እዛ ምን መሰለህ ላሻፔ ላይ ሲደርስ የሆነ ልጅ አለ ማነው ስም አይጠራም እንግዲህ እዚህ የሚኖሩት እዛ አይደለም ነው፣ እዚህ ነዋሪ አይደለም፣ ከኔ ጋር የመጣ ነው፣ አገሬ ሰው ነው፣ ምረታአብ ይባላል። እና ወስዶን እሱ አንድ ምጽዋ ሬስቶራንት ይባላል። ምጽዋ ሬስቶራንት? አዎ ምጽዋ ሬስቶራንት ወስዶ ምግብ ጋበዘን፣ ምግብ በላን። ድጋሚ እንጀራ ጣሊ እንደበላው እኔ በላው። ያ ምግብ ስበላ ግን ወይኔ ጓደኛዬ በልቶ ይሆን ምናምን እያሰብኩ ነበር በጣም ማለት ነው። ከዛ በኋላ እዛ ነው። ከዛ በኋላ ከሱ ጋር ነው ከምረታብ ጋር ነው እስከ ካሊስ ድረስ ሄድ ነው የሚገርም ነገር። እና ሄርን ካሊስ ላይ ሄድኩ። ካሊስ ላይ ፈልጌ አጣሁት፣ የለም በጭራሽ የለም። በቃ ካሊስ ላይ ፈለኩ ምንም የለም። ከዛ ካሊስ ላይ ሲሄድ እንትን አለ በጣም የተወጠረ ሸራ ብዙ አለ፣ ቤት ማለት ነው የተሰራ ቤት ጫካ ውስጥ ማለት ነው። ከዛ ነው ሳይው እንትን አለ እዛም ተከፋፍሏል። የሚገርም ነገር ኦሮሞ በዚህ በኩል፣ አማራ በዚህ በኩል፣ የጨርቆስ ልጆች በዚህ በኩል ምናምን ተባብሎ
ቁጭ ተደርጓል። ከዛ በኋላ እኔ ጨርቆሶቹ ጋር ተቀላቀልኩ ከዛ ሚካኤል ቤተክርስቲያን የሚባል አለ። ይኸውልህ ጫካ ውስጥ ነው ሚካኤል አለ። ስለዚህ ማህበረሰቡ መጥቶ እዛ ቦታ ላይ ህይወቱን ጀምሯል ነው እያልከኝ ነው? ህይወቱን ጀመረ። ከዛ በኋላ እየሄድን እያለ ማታ ሙከራ አለ። ወደ እንግሊዝ ትሄዳለህ ማለት እንዴት? ተሳቢ ይመጣል። ተሳቢ ውስጥ የጫነ መኪና ብዙ የሚጫን እቃዎች አሉ። ምን እንደሚጫን አታውቅም። ትገባለህ። ቢላ ይዘህ ነው የምትሄደው። መኪናውን በቃ መንገድ ትዘጋለህ። ቆመ በጣም በስፒድ የሚሄድ መኪና ውስጥ ተያይዘህ እንዲህ ትቆማለህ። በጥሶ ሊያልፍም ይችላል። የሞተ ሰው አለ። ተገጭቶ መኪናው ቦትሶ በቃ ገጭቶ ነው የሚሄደው። ማንም አይጠይቀውም። ሃይዌይ ላይ ነው ይሄ ነገር ነው የሚሆነው። ትቆማለህ። ከዛ በኋላ አንዳንዱ ነፍስ በቃ ፈጣሪ የሚፈራ ይቆምና ከዛ በኋላ የገባ ሰው ይወስድና ኬላ ላይ ሰው ገብቷል፣ መንገድ አዘግቶ ሰው ገብቷል፣ በደንብ ፈትሽ ይላቸዋል። ፖሊሶቹ ማለት ነው። ከዛ ፖሊሶቹ ይፈትሹታል። ያገኙታል። ካላገኙትን ደግሞ እነሱ ውሻ ይለቁበታል። ውሻ አነፍንፎ ያገኘዋል። እዛ ሰው ዘጋ ካለ ይጮሃል ውሻው። ዘጋ ካውን አራግፍ ነው ተፈነ ውሻው ካላገኘ ጨራሩ ያገኛል። እዛ እስካ በዛው ለማድገር የሚያልፍ ኢትዮጵያ አለ። ነፋለ ያልፋል። በቃ ከፖሊሱም ከውሻውም ከጨራሩም ያልፋል። እንደ ድል ነው በቃ። ከዛ በኋላ ያን ሁሌ በቃ ስንሞክር ምንም በቃ ፖሊስ ይዛ ኖ ቻንስ እያለ ነው መልሰ። እዚህ ጋር ጥያቄ ልጠይቅ። ያ ሁላ ከባድ ጉዞ ተጉዛችሁ መጣችሁ፣ ጣሊያን ደረሳችሁ፣ ያው የመጀመሪያው ኢሮፕ። ከዛ በኋላ አይ ጣሊያን አንፈልግም አላችሁ፣ ጉዞ ቀጠለ። ልትጓዙ ነው የመጣችሁት ወይስ የሆነ ቦታ ርፍ ማትሉት? ለምንድን ነው? ከምገርም ነገር ይሄ ሁሉ ነገር ካለማወቅ ነው። ገብቷል? ሁሉ ነገር የምታደርገው ሰው ነው። አሁን ካለማወቅ አንድ ራስን ካሳመንክ ነው። አሁን ብዙ ሰው እንግሊዝ ብሎ ነው የሚወጣው። እንግሊዝ እኮ እናቱ ልጅ የለች። እና አለማወቅ ነው ብራዘር። እና እዛ እንግሊዝ ላይ እናት ልጅ የለም ወይ ቤተሰብ አባት ምናምን የለም። ሀገር ነው፣ አለማወቅ ነው። ገብቷል? ተሰደህ እስከመጣ ድረስ እኔ ከዛ በኋላ ነው የገባኝ። ገብቷል? የሆነ ጊዜ እኔ እንደውም ትዝ ይለኛል የሆነች ልጅ በመኪና ከተገጨች በኋላ ከየት ነው ጋዜጠኛ ከኢትዮጵያ ደወለ። ሴፉን ታውቀው ከሆነ ሴፉ ፋንታው ደውሎ እንደውም አውርቶናል። ብዙዎቹ ስደተኞች እንደዚህ ይደረጋ የሞቱ ሰው አለ በመኪና አደጋ ምናምን ተብሎ አውርቶናል። እኔም ነበርኩ። እና ከዛ በኋላ ቁጭ ብለን ማሰብ ጀመር። ከዛ ስናስበው ምን አለ ከዛ ሆነ ሳለ አይዲያ መጣ። የትም ቦታ አሁን ወረቀት ነው በቃ የሆነ የመኖሪያ ፍቃድ ካገኘ ኢሮፕ ነው። ለምንድን ነው ኢሮፕ ብለን መተን ለምን ነው ሌላ መከራ እዚህ የምናየው ብሎ ሀሳብ ውስጥ ገቡና ከዛ ካሊስ ላይ 2016 መጨረሻ ዲሴምበር ነው ኖቬምበር አካባቢ ሁሉም በቃ እንዳለ ፈረንሳይ ወታደሮቹን ያላትን ወታደሮች እንዳለ ወደዛ አሰማራች። በቃ ከዛ በኋላ ብዙ ሰው እዛ አካባቢ ያሉትን እንዳለ በቃ ነዋሪዎቹ ተማረረ። ሳይክላቸው እየተሰረቀ ምስል በቃ ምንም። ከዛ ፈረንሳይ ወታደሮቹ እንዳለ ያሰማራቸው ለዛ ነገሩ እንዳለ ሻራውን ምናምን ገነጣጠሉ። ሁሉም ወደሚሄዱበት አይዱ። ግን ፈረንሳይ የማይፈልጉትን ከዚህ ሀገር እንዲወጡ ምናምን ተደረገ። ከዛ እኛ ያው እንደነገርኩ ትንሽ 25 ምናምን ዓመቴ ነው። ሚነር ነኝ፣ አንድሬጅ ነኝ ብዬ እጅ ሰጠው። ብዙ ነኝ። ከዛ አንድሬጅ ተብላም ለገባን አንድሬጅ ተብላም ፈረንሳይ ሆነ ማናቆን ስፔን አጠገብ ሊሾን የምትባል ከተማ ወሰዱ። ይሄ የሚሆነው እንግዲህ ወሩ መጨረሻ ሆነ ዲሴምበር አካባቢ ላይ ነው። 2016 ዲሴምበር አካባቢ ወደዛ ወሰዱ። በዛ ቢያንስ 2 ወር ምናምን እንደተቀመጠ እጅ መስጠት የምትፈልጉ ምናምን ካለ ከዛ በቃ እጅ ሰጠን። እዚህ ቱሉስ ተመደብኩ ነኝ። ይሄ ማለት በቃ አምሮዬ ተሰራ። ከዛ እስኪን ድረስ ከጓደኛዬ ጋር አልተገናኘንም ምናምን። ከዛ እኔ እጄን ሰጠው ፈረንሳይ ላይ እጄን ሰጠው 2017 የመጀመሪያው ወሩ ላይ እጄን ሰጠው። እጄን ከሰጠው በኋላ ወረቀቱን ሪሲፒሲ የሚባለው ሪሲፒሲ ሰጡኝ። እንግዲህ እኔ አላውቅም ሪሲፒሲውን ሲሰጡኝ ምናምን እኔ ወረቀቱ ነው መሰለኝ ወረቀት ነው በቃ በዚህ ነው ስራት ነው። ኬዝን አስገባሉ። ኬዝ የምታውቀው ነገር አለ? ምንም ኬዝ ምንድን ነው?
አንድ እንግዲህ እዚህ ጋር ማቆ ሰው ምንም ማቆ ታሪክ የለም ሰውን አላውቅም ምንም አላውቅም ከየት አስገባ ከሀገር የወጣበትም ምክንያት ከሀገር የወጣበትም ምክንያት ኦኬ ተባለ እሺ ከሀገር የወጣበትም ምክንያት ብዬ የሆነ ነገር ጻፍኩትና ሆነ የጻፍኩት ምንድነው ስለ ሌላ ነገር በቃ የደረሰብን ነገር ተጻፈ ኬዝ ተጻፈ ተላከ የት እንደምላክ አላውቅም ከጊዜ በኋላ የሁሉ ነገር እንግዲህ የምታውቀው ስለማድረግ በጨረሻ ላይ የምታውቀው ሁሉ ነገር የምታውቀው የሆነ ገብቷል ስቴፕ ባይ ስቴፕ ነው የምታውቀው ያሳለፍከውን ህይወት እንደምናገር ማለት ነው ከዛ በኋላ ሰጠው ቤት ሰጡኝ ምናምን ከዛ ጓደኛ ምናምን አፈራን ምናምን ቁጭ አልኩ ከተማውን እየዞርኩ ያለ ምናምን አበሾቹን ማግኘት ጀመርኩ ቤተክርስቲያን ምናምን መሄድ ጀመርኩ ምናምን ከዛ በቃ ከተማው ተመቸኝ ፈረንሳይ ወደድኳት በቃ ምክንያቱም ቋንቋቸውም መማር ጀመርኩ ሁሉ ይዘው ነው በቃ ቋንቋ መማር ላይ ሆነ ከዛ ስልክ ገዛው ብር እዚህ ሀገር ብር እንዲሰጥ ይደረጋል ኦፊ ነው የሚባለው ኦፊ ብር ተሰጠኝ ብር ሲሰጠኝ መጀመሪያ ስልክ መግዛት ሆነ ስለዚህ ከኢታሊ ከገባ ጊዜ ጀምሮ ፈረንሳይ እስከደርስ ድረስ ቱሉዝ መተ የመጀመሪያውን ገንዘብ የእርዳታውን የመጀመሪያ እርዳታ ገንዘብ ነው ኦፊ ማለት እሱን እስኪሰጥ ድረስ ከቤተሰቦች ጋር ተገናኝተን ማን በጭራሽ ከአንድም ሰው ጋር ተገናኝቼ አላውቅም ስልክ የለኝም ምንም ነገር የለኝም ከዛ በኋላ ስልክ ገዛው ስልክ ገዛው ከዛ ስልኩን ከፈትኩት ከዛ ሲም ካርድ ላይካ ነው የሚባለው ላይካ ሲም ካርድ ከሱቅ ወሰድኩ በነፃ ሰጡኝ ሱቅ አላውቀውም እኔ ቋንቋው እንደነገርኩ ፈረንሳይኛ ምንም ነገር አላውቅም መጽሐፍ ማንበብ አልችልም እነሱ ነገር ከዛ በኋላ ሱቅ አለ ሱቅ ወሰድኩና አክቲቭ አደረጉልኝ ከፈቱልኝ ምናምን ከዛ እሱን አደረኩት ኢንተርኔት ምናምን በቃ በየወሩ መግዛት ጀመርኩ የ10 ብር ገዛለሁ ምናምን ከዛ ጓደኛዬ መፈለግ ጀመርኩ በፌስቡክ አሁንም ጥያቄ የሚሆነው እዚህ ላይ ነው ስልክ ከፈትክ ሲም ካርድ አደረክ ክሬዲት ከተትከበት ጓደኛን ነው እንጂ የፈለከው ቤተሰቦች ጋር አልደወልክም ጓደኛዬ ነው ቤተሰቦቹ ምክንያቱም እኔ ያሰብኩት ምንድነው ቤተሰቦቼ እንተን ነው አሁን ለምሳሌ ቤተሰቦቼ ምን አገር ላይ ነው አሉት ምንም አይሆንም በያሰብኩ ኦሬዲ እኮ ከነሱን ትቼ ከወጣው ብዙ መከራ ስላየው ከጓደኛዬ ጋር ብዙ አይነት መከራ ስላየው ጓደኛዬ ነው ታየኝና ጠፋ በቃ ምክንያቱም እሱ እኮ እንደጠፋ እኮ ነው ማቆኔ ምክንያቱም ምን ያው እናትህ አባትህ አንተ ደህንነት ያጨነቁም ብለህ አላሰብኩም በደንብ እንደሚጨነቁም አውቃለሁ ይሄ ልጅ የደረሰ ምናምን ብሎ በጣም እንደሚጨነቁ አውቃለሁ ግን እነሱ አሉ በቃ ቢጨነቁም ቦኑ አገራቸው ላይ አሉት እዛው ነው አሉት ምንም ማይሆኑት ነገር የለም ብዬ ስላሰብኩት ግን ይሄኛው ልጅ ያ ሁሉ ሊቢያ ላይ ያ ሁሉ ጭፍጨፋ ያ ሁሉ ዱላ ደርሶበት እዚህ ሰላማዊ ሀገር ገብቶ እንዴት ይጠፋል ብዬ አሰብኩት እኔ በቃ ጠፋም እንዴት ይጠፋል ብዬ ምናምን ከዛ በኋላ በፌስቡክ ፈለኩት እሱም እየፈለገኝ ነበር እኔም እየፈለኩት ነበር ከዛ ፌስቡክ ነበረኝ ፌስቡክን ስከፍቶ የሀገር ሜሴጅ አየሁ የራሱን ፈልጎኝ በፌስቡክ ሁላ ፖስቶኝ ገባ ከዛ ስገባው ከዛ በስልክ ተደዋውለን ተለቃቀሰን ምናምን ከዛ በቃ መደዋወል ጀመርን ምናምን እሱ ጀርመን ገባ ጀርመን ላይ እጁን እንደሰጠ እንደኔ ምናምን ሆነ በቃ እየኖርን እያለን ከዛ ቤተሰብ ጋር ስልክ መደወል አለብኝ ብዬ ደወልኩ ሲደውል ደስ አላቸው ገብቻለሁ በሰላም አሁንም ምንም አይነት ብር የሚጠይቁ ነገር የለም ምናምን ብዬ እንግዲህ እኔ ስትደውል ሌላ ብር ልጠይቅ መስሎኝ አዎ ትክክል ይሳቀቃል ቤተሰብ ምስኪን እኔ መሆኔን ራሱ አላመኑም እርግጠኛ አልነበሩ ከጊዜ በኋላ ነው እኔ ራሴ ነኝ ካላመናችሁ እናንተ እንዴት እንደሆናችሁ ንገራችሁ እስከዛሬ ብር ስጠይቃችሁ የነበሩት እንዴት ነበር በምን ነበር ሳወራችሁ የነበረው ድምጽ ተለወጠባቸው አዎ ተለወጠ ምናምን አንተ እውነትና አንተ ነህ ምክንያቱም እኔ በስልክ አንዴ ነው መነጻነት እንደዚህ አሮቻችሁ አላውቅም እዛ ብር ስጠይቋቸው እኔን አንዴ ድምጽ አንድ ብቻ ነው ድምጽ የሚያሰማቸው ወጣ ለዛ አሁን እንደዚህ ሳወራቸው ግራ ተጋቡና በደንብ ደጋግሞ ጠየቁኝ አብሶ እናቴ ከነዛ ብላስታይን ተናገርኳቸው ሰላሙንኩ ከዛ እግዚአብሔር ይመስገን ፈረንሳይ ላይ
መኖር ጀመርኩ። ወረቀትን ለመጠየቅ ድጋሚ ብዙ ጊዜ ቆየሁ፣ በጣም ቆየሁ። ወረቀት ፕሮሰሱ ረጅም ነው። እሺ ከዛ በኋላ የፈረንሳይን ወረቀት አገኘ? የፈረንሳይን ወረቀት አገኘው። ከዛ በኋላ ትምህርቱንም አሪፍ ሄድኩ። ከዛ ትምህርት ተማርኩ፣ ምን አልኩ። ከዛ ወደ ጓደኛዬ ልመልስ ነው። እሺ ጓደኛዬ ከጀርመን ወረቀት እምቢ ይሉታል። በቃ ከዛ ወደ እኔ መጣ። አንተ ጋር መጣ? አዎ። ከሊቢያ በኋላ ጣሊያን ላይ ከተፋፋን በኋላ ከ4 ዓመት በኋላ ተገናኘን። ተገናኘን። ሄጄ ፓሪስ ላገኘሁት በጣም ሰው ሁሉ እስክስቅ ድረስ በቃ እያለቀሰኛ ተቃቅፈን በጣም ነበረ ስንደቃቀስ ነበረ ምናምን። ከዛ በኋላ እሱ እንዴት ብሎ ወደ እንግሊዝ ገባ። አሁን እግዚአብሔር ይመስገን የተመቻቸ ኑሮ ነው እየኖረ ያለው። እኔም እግዚአብሔር ይመስገን የተመቻቸ ኑሮ እየኖርኩኝ ያለሁት። ሲስተሙ ገብቶኛል። በሲስተም በሚገርም በቃ በፈረንሳይ ሲስተም ነው እየኖርኩኝ ያለሁት። ተመስገን ነው ማለት እግዚአብሔር ይመስገን። ያው እርግጥ እኔም በደንብ አውቃለሁ አንድ አይነት ከተማ ስለምንኖር ከጓደኛ ጋርም የተገናኘን ጊዜ ነበርኩኝ፣ አይቻለሁኝ። ትክክል። የአይን ምስክር ነኝ። በጣም ደስ ይላል። እንኳን እግዚአብሔር ድጋሚ አገናኛችሁ፣ በመልካም አገናኛችሁ። በላያዬ በጣም እድለኛ ነህ። ብዙሃኑ ይህን እድል አላገኝም። አንተ ዛሬ የምትኖረው ህይወት መልካም ነው። ለፍቶ አዳሪ ነህ። ጠንካራ ሰራተኛ እንደሆንክ አውቃለሁ። ምናልባት የአንተ እናት እድለኛ ናት፣ የአንተ አባት እድለኛ ነው፣ የአንተ እህት ወንድሞች በጣም እድለኞች ናቸው። ምክንያቱም አንተ ያን ከባድን ጊዜ እግዚአብሔር ኃይሉን ሰጥቶ እንድትቋቋም በጣም አማኝም እንደሆንክ አውቃለሁ። ከቤተክርስቲያን ደጅ እንደማጠፋም አውቃለሁ። በላያዬ ያው ቤተሰቦች አንተ እድለኛ ነህ። መጀመሪያ እድለኛ ነህ፣ ምክንያቱም ለቤተሰቦች ልሰጣቸው የነበረውን ሰቆቃ እግዚአብሔር በቃ ስለወደደ ስለፈቀደ የምታምነው ፈጣሪ አውቃለሁ ከቤተክርስቲያን በር እንደማጠፋ እናትን፣ አባትን፣ እህት ወንድሞችን፣ ዘመድ አዝማዶችን እንግዲህ በጣም ብዙ ከምንሰማቸው አጸያፊ ሀዘን እግዚአብሔር አውጥተዋል። ምክንያቱም ያ መንገድ ምን ያክል ከበኛ እናንተ እንዳወራ ነው እንደዚህ ቀላል ሳይሆን እንደዚህ በ30 ደቂቃ በ40 ደቂቃ ወሬ የሚያልቅ አይደለም። ምክንያቱም ብዙሃኑን ብዙ ጓደኞች አሉን አሁን እዚህ የምንኖርበት ሀገር ላይ ብዙሃኑ የሚያወሩት የየራስ ታሪካቸው አለ። በጣም የሚዘገንኑ ለጆሮ የሚያስጠሉ ከባባድ ታሪኮችን ሰምተናል እና ያንተን ስሰማው በጣም ከባድ ነው። መንገዳችሁ በጣም አጸያፊ ነውና ከዛ ሁሉ ተርፈ ዛሬ እዚህ ላይ ተገኝተህ ከኛ ጋር ይህንን አጠር ያለ ቪዲዮ ስለሰጠን በጣም እናመሰግናለን። ጠንካራ ሰራተኛ እንደሆንክ አውቃለሁ። ዛሬ ላይ ጥሩ ህይወት አለ። ይህንን ያላዩ ብዙ ሜዲትራኒያን ባህር ላይ ቀሩ ወንድሞቻችን አሉ። ሁሉንም ነፍሳቸውን ይማር። ይሄ መንገድ የሚሞከር አይደለም። ይሄ ነገር የሚመከርም አይደለም። የሚመከር መንገድ አለ። እውነት ነው። መጨረሻ ላይ የምለው ነገር ምንድነው ማስተላለፈው መልእክት መሰለህ? ይሄ መንገድ በጭራሽ ለጠላት ያልመኘው ክፉ ነው። በቃ የባሪያ ንግድ አሁንም ድረስ አለ ብዬ ነው የማምነው። የሰው ልጅ እንደ ሸቀጥ ነው የሚሸጠው፣ በደንብ ነው የሚሸጠው። ገብቷል? እየተሸጠ ነው። ይሄን ነገር ደግሞ የሚያደርጉት ራሳቸው የራሳቸው ሀገር ዜጋ ሰው ነው እንጂ ሌላ ዜጋ አይደለም ይሄን የሚያደርገው። አብዛኞቹ ገንዘባቸውን ይዞባቸው የሚጠፋል፣ ገንዘባቸውን ያስከፍላሉ፣ ገንዘባቸውን ይዙትና ድጋሚ እንደዚህ የሚያደርጉት የብዙ ሰው እንባ እንደዚህ የሚያፈሱ ሰዎች የገዛቸው የሀገራቸው ደላሎች ናቸው እንጂ ሌላ ዜጋ እንዳልሆነ እንደ መልእክት ማስተላለፈው ምንድነው የሰው ልጅ እዚህ ምድር ላይ 100 ዓመት አይኖርም። ሁላችንም ኃላፊዎች ነን፣ እናልፋለን። ለገንዘብ ተብሎ ገንዘብ ለማግኘት ተብሎ የሚሰሩ ግፎች ዋጋ ያስከፍላሉ። ምናልባት የሰው ልጅ መጨረሻው አይታወቅም። እንግዲህ እግዚአብሔር ያሳይ። አሁን አንተ ያን ሁላ መከራ አልፈሃል፣ ያን ሁላ መከራ አልፈህ ዛሬ እዚህ ተገኝተሃል። የዛኔ እዛ እያስወጣ ሲገርፍ የነበረው ከእናንተ ጋር አብሮ ከሱዳን ጀምሮ የተጓዘው ኢትዮጵያዊ ወይንም ኤርትራዊ አሮና የትኛው እንደሆነ ብቻ እያወጣ እንደሚገርፋቸው እንደነበር ነግረናል በታሪካችን። እሱ ምናልባት ዛሬ ያን መንገድ ተሻግሮ እዚህ ቢገኝ ምን ሊደርስበት እንደሚችል ሊያስወነጅለውም እንደሚችል፣ ምክንያቱም እዚህ መጥቶ የተወሰኑ ሰዎች ግሩፕ ፈጥረው ክስ ቢመሰረቱበት ቢመሰክሩበት ሊቢያ አይደለም ሱዳን አይደለም የትም ቦታ የሰራው ወንጀል ያስቀጠዋል እና አስፈላጊም አይደለም። ብቻ በጣም ገራሚ ታሪክ ነው። በስተመጨረሻ ልትለን የምትችለው ነገር ካለ መድረኩን ለአንተ ልስጥህና ቪዲዮን በዚህ እንዘጋዋለን።
እምሮማ የመንገድ አትሞክሩ ነው የምላችሁ። ማንም ሰው ይህ መንገድ አትሞክሩት። ክፉ ነው። ስደት በጣም መጥፎ ነው። ዩሮፕም ደግሞ እዛ መታችሁ እንደምትመጡ አልጋ ባልጋ መሆንላችሁ አይደለም። አልጋ መሆን ነገር የለም። ዋጋ ትከፍላለህ። እዚህ መጣ ምንም ነገር ዋጋ ያስከፍላል። ግን እንዳትሞክሩ ነው። ከተቻለ ምንም በቃ ግዴታ በቃ ስደት እና አማራጫችሁ ከሆነ ህጋዊ መንገድን ብሞክሩም ይሻላል። ምንም ነው እንጂ እኔ በባህር ይሄን ነገር አልመኘው። አሁን የሚጠየቀው ገንዘብ በጣም 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 ብዙ ነው። ያንን ደግሞ ተደጋጋሚ 2 ደላላ 3 ደላላ ጋር ብትገኝ ምናልባት በኖርማል ከምትሄድበትም በላይ ሊሆን ይችላል። በዚህ አጋጣሚ የምለው የጠፋ ያክስቴ ልጅ እንደው በህይወት ካለ ሜቢ ይሻውድሉ ካለ ሙሉ ስሙ ተሻለ አበበ ይባላል፣ ወይ ደግሞ በሰፈር ስሙ ማሞሽ ይባላል። ካለ ና ከሞትክ ደግሞ ነፍስ በጽድቅ ገነት ትኑርልን ነው የምንለው። እባክህ ቤተሰቦች ያጣምጡታል። እሺ ወንድማችን ተሻለ አበበ እንግዲህ ካለህበት ቦታ ሆነ ይሄን ቪዲዮ እየተመለከትክ ከሆነ ወይንም አድማጭ ተመልካቾቻችን ተሻለ አበበን የምታውቁት ከሆነ በሊቢያ ጉዞ ላይ 2021 ዓመተ ምህረት ላይ ወንድማችን የምታውቁ ኢንፎርሜሽን ያላችሁ ወይንም ያለበትን ቦታ የምታውቁ ሰዎች ካላችሁ በሊስትሮ ሚዲያ 123 በሚል በቴሌግራም ፔጃችን ላይ ወይንም ቴሌግራም ላይ መታችሁ በመጻፍ መልእክታችሁን አስቀምጡልን። ተመሳሳይ ታሪክ አለን እኛም የምናወራ የግል ታሪክ አለን የምትሉ ካላችሁ ኢትዮጵያውያን ኤርትራውያን ያላችሁበት ድረስ መተን ቪዲዮ ለመስራት ፈቃደኞች ስለሆንን ታሪካችሁን ሼር አድርጉን። ለአድማጭ ተመልካች ይጠቅማል የምትሉት መልካም ነገር ካለ መተን እንቀርጻችኋለን። አመሰግናለሁ። ምንም አይደለም። እናንተንም በጣም ነው ማመሰግናችሁ። የሊስትሮ ሚዲያ የሚገርም ሚዲያ ነው። እንግዲህ ማታውቁ ሰዎች ካላችሁ ገብታችሁ ቤተሰቡን ሰብስክራይብ፣ ፎሎ፣ ሼር ምናምን አድርጉት። ታንክ ዩ። ምርጥ ሚዲያ ነው። አመሰግናለሁ። ታንክ ዩ። አድማጭ ተመልካቾቻችን የዛሬ ቪዲዮአችንን በዚህ እናጠናቀቃለን። በተመሳሳይ ፕሮግራሞች እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ባይ ባይ። List to the list, good off. List to the list, good off. List to the list, good off. Listed on this good off. List to the list, good off. Listed on this good off. Listed on list to Listed or 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 listed